በጣም ሮንግ የሆነ ኮንሴፕት አሁን ይሄ በቋራው ላይ ያየሁት ምንድነው አንድ አመራር መምረጥ አልቻሉም የሚል ነው። መሪ መኖር አለ። ልዩነቱ መሪ መመረጥ አለበት። መሪ ሲመረጥ ግን መሪው እንግዲህ ያው ከዚህ ቀደም ለቤቱ እንግዳ አይደለሁም። እያሱ ኤፍሬም እባላለሁኝ። እንግዲህ በአማራ ትግል ዙሪያ ጽሁፎችን በመጻፍ እንዲሁም በተለያዩ ሚዲያዎችን ላይ በመሳተፍ የራሴን የግል አስተያየት እሰጣለሁ። ይጠቅማል ያልኩትን ጎርጎራ ሚዲያ ላይም የአዲስ አይደለሁኝም፣ በተከታታይ ቀርባለሁኝ። ወንድሞቼ በጥሩ መልካም ፕሮግራም እያዘጋጁ ህብረተሰቡን ትግሉን በተለይ ትግሉን ያጠናክራል፣ ይጠቅማል የምንለውን ሀሳብ ለውይይት እናቀርባለን። ውይይቱ ለጥያቄ ክፍት ነው። እንግዲህ የቋራ ቤተሰቦች ይሄን ውይይት እንድትከታተሉ በትህትና ጠይቃለሁ። እንዲሁም ደግሞ ሰላምና ጤና በረሃ ውድ ህይወታቸውን ሰጥተው ለሚታገሉ የአማራ ፋኖዎች ሰላም እላለሁ። ይሄ ነው እንግዲህ ያለኝ። እንግዲህ እነሱ በዚህ ትግል ዙሪያ የሚጠቅምን ሀሳብ እናቀርባለን። መወያየት ነው። ሁሉ ጊዜ ከውይይት ነው ሀሳብ የሚመነጨው መግባባት የሚቻለው እና እንግዲህ ውይይታችንን በሰፊው እንቀጥላለን ማለት ነው። በሰማነው መሰረት እንግዲህ የዚህ አዲስ የመዋቅር አሰራር የተዘረጋበት የተለያዩ ፋኖ ኃይሎች በአንድነት መጥተው የጋራ አመራር የፈጠሩበት ሁኔታ ነው። ከዚህ ቀደም ብዙ ጊዜ ስንለው የነበረው ምንድነው የአማራ ኃይል በአንድነት ሲታገል ነው ድል ሊያደርግ የሚችለው ነው። ይሄ ለማንም ለሁላችንም ግልጽ የሆነ ነው። አዲስ ነገር አይደለም። ብዙም ትንተና የሚያስፈልገው ነገር አይደለም። አበው ሲተርቱ ድር ቢያብር አንበሳ ያስር ይላሉ እና በሌላም በኩል ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለና የአማራ ፋኖች በተናጠል የሚያደርጉትን ትግል ወደ አንድነት በማምጣት በጠላት ላይ ቢረባረቡ የትግሉን ሂደት በበረሃ ላይ ያለውን ዘመን ያሳጥረዋል። የአማራን ስቃይና በአጠቃላይ የኢትዮጵያን ስቃይም ያሳጥረዋል። የአብይንም እድሜ ያሳጥረዋል። ስለዚህ ይሄ ነገር መምጣት አለበት ሲባል ሲሞገት የነበረው ጉዳይ ነው። ግን ጥያቄው እንዴት መምጣት አለበት፣ በምን መንገድ መምጣት አለበት፣ ለማን መምጣት አለበት የሚለው ነገር በትክክል እስከዛሬ አልተመለሰም ነበርና እንግዲህ አሁን ያመጡት ኮሌክቲቭ ሊደርሺፕ ወይንም ደግሞ የጋራ አመራር በሚል ህብረት ነው የመጣው። ይህ በጽንሰ ሀሳብ ደረጃ በመርሆ ደረጃ የሚደገፍ ነው። እንግዲህ መሬት ላይ ያለውን ነገር በቅርብ ስለማላቅ እንዴት እየመሩት ነው፣ ሀሳቡንስ በትክክል ተረድተውታል ወይ፣ መቼ የት ቦታስ ይሆናል የሚለው ነገር ከሩቆኝ ስመለከተው ማለት ነው ስህተትም ሊሆን ይችላል። አንዳንድ ብዥታዎች ያሉበት ይመስለኛል እና እዛ ብዥታዎችን ለማጥራትና ለመወያየት ነው ዛሬ የመጣ ነው እና በእኔ በኩል ያለውን ይሄ ኮሌክቲቭ ሊደርሺፕ ወይንም ደግሞ የጋራ አመራር የምንለው ነገር ምን ማለት ነው፣ እንዴትስ ነው የሚሰራው የሚለውን ነገር እንወያያለን እና ግን በመርሆ ደረጃ የአማራ ህዝብ የአማራ ፋኖ በአንድነት ቁጭ ብሎ መክሮ የቋራ ዲክሌሬሽንን የመሰለ ነገር ማውጣቱ የሚደገፍ የሚያበረታታ እሰየው የሚያሰኝ ጉዳይ ነው። ኮሌክቲቭ ሊደርሺፕን ወይንም ደግሞ የጋራ አመራር የምንለውን ከመተንተናችን በፊት ከዛ በፊት የነበረው ሌላ አመራር ስልት ምንድን ነው የሚለውን ማየት አለብን። የተለያዩ አመራር ስልቶች በዓለም ላይ እንግዲህ በተለይ ከኢንዱስትሪያል አብዮት ጀምሮ የአመራርን ስልት በተመለከተ ዘመናዊ ቅርጽ ይዞ በአካዳሚክ ደረጃ በምሁራን ደረጃ ተጠንቶ የአመራር ስልት እንዲህ መሆን አለበት እየተባለ የመጣበት ዘመን ነው። ከዛ ጊዜ ጀምሮ ነው ያለው እና በጥናት ደረጃ ነው። ከዛ በፊት አመራር የለም ማለት አይደለም። ግን
አካዳሚክ በሆነ መንገዱ በጥናት ደረጃ ተቀርጾ የመጣው ከዛ ጊዜ ጀምሮ ነው እና አሁን ይህንን በምንልበት ሰዓት ብዙዎቹ መተንተን ላይጠበቅብን ይችላል። ሁለቱን አንስተን ማነጻጸር እንችላለን። በተለይ ለምንድን ነው ይሄ ኮሌክቲቭ ሊደርሽፕ የመጣበት ምክንያት ሀሳቡ ምንድን ነው የሚለውን ነገር ለማሰብ ከሱ ተቃራኒው የሆነውን ነገር ማየት አለብን። ከሱ ተቃራኒ የሆነውን ነገር እንዲያው ከዛ በፊት አንዳንድ ነገር ለመናገር የሚፈልገው ኮሌክቲቭ ሊደርሽፕ እንግዲህ ኦልሞስት ሀሳቡ ከመጣ ወደ 100 ዓመት አካባቢ ሆኖታል የሚሉት ጽሁፎች አሉ። ለምሳሌ ከዚህ ውስጥ የሚጠቀሱ ኢንፍሉዌንሻል የሆኑ የፖለቲካል ቲንከሮች ነበሩ። ለምሳሌ ሜሪ ፓርከር ፉሌት የምትባል በ1900 የነበረች፣ ፒተር ሲንጅ የሚባል በ1990 ዲቨሎፕ አድርጎታል። እንግዲህ ኦልሞስት ከ90 ዓመት በኋላ እንደገና አንስቶታል ማለት ነው። እነዚህ ሰዎች ማየት ያስፈልጋል። እነዚህ ጽሁፎች እና ለምን ምክንያቱን ያሉትን ማየት ያስፈልጋል እና ኮሌክቲቭ ሊደርሽፕ ዝም ብሎ የመጣ ሳይሆን የአካዳሚክ ስራ፣ የፖለቲካል ስራ፣ የፊሎሶፊ ስራ፣ የኢኮኖሚክ ስራ የታመቀበት ጽንሰ ሀሳብ ነው እና ይህንን ጽንሰ ሀሳብን የመሰረቱትን ምሁራኖች መቃኘት ያስፈልጋል እና የሜሪ ፓርከር ፎሌትን ምስል ልኬልሃለሁ እና እንግዲህ ወደፊት በመርሃ ግብር ላይ ታስቀምጠዋለህ ብዬ አስቀምጣለሁ። በዚህ ስታቀርበው እንግዲህ አሁን ከየትኛው ጋር አሁን ይሄ ኮሌክቲቭ ሊደርሽፕ የምንለው የጋራ አመራር የምንለውን ከየትኛው አመራር ጋር ነው የምናነጻጽረው የሚለውን በደንብ እንመልከት። እንግዲህ የመጀመሪያው ትልቁ አመራር በኢትዮጵያ ታሪክ ውስጥም በብዙ ዓለም ታሪክ ውስጥም ይሄ ስትሮንግማን ሊደርሽፕ የሚሉት የጠንካራ ሰው የጀግና ሰው አመራር ብለን የምንጠራው አይነት ነገር ነው እና ያ አመራር አንድ ሰው ሊደርሽፑን ወይም አመራሩን ሙሉ በሙሉ በእጁ ያደረገበት ሁኔታ ነው እና ይሄ አሁን ለምሳሌ በኢትዮጵያ ታሪክ ውስጥ ብንመለከት እንደ አጼ ቴዎድሮስን ብንመለከት አመራራቸው የአንድ ሰው አመራር ነው። ስትሮንግማን ሊደርሽፕ ነው። እንግዲህ አጼ ቴዎድሮስ መሳፍንቱን ሁሉ አስገብረው ሁሉን በየአካባቢ ያሉትን መኳንንቶች አስገብረው ስልጣንን በአንድ አድርገው አገር ለመምራት የሞክሩበት ኮዚያ ነው እና ይሄ ዋን ማን ሊደርሽፕ የሚለው ወይም ስትሮንግ ማን ሊደርሽፕ የሚባለው ኮንሴፕት በዓለም ላይ የነበረ ነው። ለምሳሌ በሮማን ዘመን የነበሩት ንጉሶች በሙሉ የዋን ማን ሊደርሽፕ ሲምቦል ናቸው። አሌክሳንደር ዘ ግሬትን ብንመለከተው እንደዛ አይነት ነገሮች ናቸው። በኢትዮጵያም ውስጥ ብንመለከት አንዳንድ ጊዜ እንደ ኃይለ ሥላሴ እንደ መንግስቱ ኃይለማርያምን የመሳሰሉት ከዛም አልፎ በተወሰነ ደረጃም እንደ መለስን የመሳሰሉት አሁን ደግሞ በአብይ አይነት የመሳሰሉት አመራሮች ስልጣንን በሙሉ ኮንትሮል አድርገው የሚመሩበት ሁኔታ ነው እና ይህ ችግሩ ምንድን ነው? አሁን እንግዲህ ችግሩ የሚመነጨው አንደኛ ኮንሰንትሬሽን ኦፍ ፓወር የምንለው ነው። አንድ ኃይል በሙሉ የፖለቲካ፣ የኢኮኖሚክ፣ የማህበራዊ ኃይል ውሳኔዎችን የሚወስነው አንድ ሰው ብቻ ይሆናል። አንድ ሰው ይሆናል። ይሄ ኮንሰንትሬሽን ኦፍ ፓወር የሚያመጣው ችግር ምንድን ነው? ሌላው የሚያመጣው ችግር ፍሌክሲብል አይደለም፣ እንደ ሁኔታው ተለዋዋጭ አይደለም። የዛ ሰው ሪጂድ የሆነ ነው። ለምሳሌ አሁን መንግስቱ ኃይለማርያምን ብንወስደው ኮንሰንትሬሽን ኦፍ ፓወር በሱ ላይ ብቻ ያተኮረ ስለሆነ ከሌሎቹ ጀነራሎች ጋር ተወያይቶ ጦርነቱን እንዴት መምራት እንዳለበት፣ አገር እንዴት መምራት እንዳለበት መፍትሄ አይሰጥም። እሱ ያለው ነገር ብቻ ነው የሚሆነው እና በተግባር ለምሳሌ አንዳንድ ጀነራሎችን ማዕረጋቸውን ቆርጦ በሳንጃ ወጋናቸው ብሎ አገሪቱን ከአመራር ደረጃ ቀውስ ውስጥ ከቶ መጨረሻ ላይ ያው ለወያኔ ያስረክቧል። ለምሳሌ ኢሳያስንም መውሰድ እንችላለን። አንድ ፓወር ኮንሰንትሬሽን ነው። ከኢሳያስ ውጭ ሌላ ድምፅ የለም። ስለዚህ በአገሪቱ ውስጥ ሊፈጠሩ የሚችሉት ለምሳሌ የፖለቲካል ፖሊሲዎች በለው፣ የኢኮኖሚ ፖሊሲዎች በለው፣ ማህበራዊ ፖሊሲዎች በለው ከሱ ውጭ የሚያደርግ ምንም ፍሌክሲቢሊቲ የለም። አዲስ ሀሳብ አይመጣም። አዲስ አሰራር አይመጣም እና ፍሌክሲብል አይደሉም፣ ተለዋዋጭ አይደሉም፣ ተመጋጋቢ አይደሉም። ይህንን የሚያመጣው ምንድን ነው? ከዛ ቀጥሎ የሚያመጣው
ይሄ ፓወር ኮንሰንትሬሽን ፍሌክሲብል አለመሆን ተለዋጭ አለመሆን የሚያመጣብን ትልቁ ችግሩ ደግሞ የዛን ሰው አመራር ሌሎች ሰዎች አይቀበሉትም፣ እሺ ብሎ አይቀበሉትም እና በፖለቲካል አሰራር ላይ ዲስኢንቴግሬሽን የመፍጠር ወይም ደግሞ የመለያየትን ሀሳብ የመፍጠር ያመጣል። አንድ ሰው ለምሳሌ አሁን መንግስቱ ኃይለማርያም ላይ መፈንቅለ መንግስት ተደርጓል። በመለስ ዜናዊ ጊዜ አመፀው የተባረሩ ሰዎች አሉ። በአብይ ጊዜ ለማን መስጠት እንችላለን፣ ገዱን መውሰድ እንችላለን። የአንድ ሰው ፓወር መኖር ሌሎች ሰዎችን አያሳትም። ስለዚህ ሌሎች ሰዎች በቃ ከዚህ ሰው ጋር አልሰራም፣ ከዚህ አይነት ስብስብ ጋር አልሰራም ብለው የመበተን ደረጃ ያመጣሉ ማለት ነው። ቀስ በቀስ ያ ስርዓት ይወድቃል ማለት ነው። ሌላው ደግሞ ትልቁ ኮንሰንትሬሽን ኦፍ ፓወር የሚያመጣው ስልጣን በአንድ ሰው እጅ የሚያመጣው ነገር ቢግማን ቲዎሪ የምንለው የሚያመጣው ነገር ሰፕሬሽን ኦፍ ቮይስ ነው። በቃ ማለት በዛ አካባቢ በዛ ሰው ዙሪያ የራሱን ታማኝ የሆኑ ሰዎችን ይፈጥርና እነዚህ ታማኝ የሆኑ ሰዎች ሌሎች ድምፆችን ያፍናሉ። የፈለገውን ያህል መልካም ሀሳብ ይሁን፣ የፈለገውን ቅን ሀሳብ ይሁን፣ የፈለገውን ዴሞክራቲክ ሀሳብ ይሁን፣ ከዛ ሰውዬ ውጪ አዲስ ሀሳብ ከመጣ ይጨፈልቃሉ። ስለዚህ አዲስ ሀሳብ እንዳይበቅል እንዳያድግ ያደርጋሉ ማለት ነው እና በጣም ሰፕረስ ያደርጋሉ ማለት ነው። ከዛ በኋላ ምንድን ነው የሚሆነው? በአካባቢው ያሉ ሰዎች እምነትን የማጣት ነገር ያመጣሉ። እምነትን ትረስት የማጣት ይመጣል እና አሁን በትክክል ያየነው ለምሳሌ እንደ ክላሲካል ኤግዛምፕል በሀገራችን የምንወስደው የመንግስቱ ኃይለማርያም ነው። የመንግስቱ ኃይለማርያም ጀነራሎችን ማዕረጋቸውን ሲቆርጥ በሳንጃ ወጋናቸው ሲል በአካባቢው ያሉ ጀነራሎች ወይንም አመራሮች በመንግስቱ ኃይለማርያም ላይ ያላቸውን እምነት እያጡ ሲመጡ መጨረሻ ላይ ያሰቡት በቃ ይህን ሰውዬ በመፈንቅለ መንግስት እዛ ገርስሰ ነው ጥለ ነው አገራችንን እናድናለን ወደሚለው አቅጣጫ ነው የሄዱት እና መጀመሪያ በአካባቢ ያሉት ፓወርፉል የሆኑ ኢንቲቲዎች ታማኝነትን ማጣት ያመጣል። ከዛ በኋላ በህዝብ ዘንድ ደግሞ ታማኝነትን የማጣትና ስልጣን መጨረሻ ላይ የመውደቅን ነገር ሊያስከትል ይችላል። ሌላው ደግሞ ኮንሰንትሬሽን ኦፍ ፓወር ምንድነው? አዲስ ሀሳቦችን አዳፕት ማድረግ የሚችል ችሎታ የለው። ሪጅድ ነው፣ በባህሪው ሪጅድ ስለሆነ አዲስ ሀሳብ ሲመጣ አናይም። ለምሳሌ ማለት እንችላለን። ለምሳሌ አሁን በመንግስቱ በራሳችን ምሳሌ ብንሄድ ጥሩ ነው ብዬ ነው። በመንግስቱ ለምሳሌ ብንመጣ ራሽያኖች ኮሚኒዝምን ጥለው ፕሮቴስታ እያሉ አዲስ ሀሳብ በሚያመጡበት ሰዓት ቶሎ የመለወጥ ነገር አልነበረውም። መጨረሻ ላይ ሚክስድ ኢኮኖሚ ምንም ቢልም ኢትስ ቱ ሌት። ሌላው ትልቁ ነገር የምናየው በጦርነቱ ጉዳይ ሻዕቢያና ከቲፒኤልኤፍ ጋር የነበረውን ጦርነት በሌላ ስልት ለመለወጥ ጊዜ ፈጅቶበታል ማለት ነው እና ይሄ መጨረሻ ላይ ምን ይፈጥራል? የአንድነትን መፈረካከስ ይፈጥራል ማለት ነው። የአንድነትን መፈረካከስ፣ ሰዎች በጋራ እንዳይሰሩ አንድነት እንዳይኖራቸው ያደርጋል። ስለዚህ ኮንሰንትሬሽን ኦፍ ፓወር በአንድ ሰው ይሄ ዋን ማን ቲዎሪ የምንለው ቢግ ማን ቲዎሪ የምንለው ትልቁ ችግሩ ይሄ ነው። ይሄንን የተረዱት ሰዎች አሁን እዚህ ላይ ነው እንግዲህ ይሄንን የተረዱ ሰዎች ኖ ይሄ መሆን የለበትም፣ ይሄንን መፍትሄ ለማምጣት ኮሌክቲቭ ሊደርሺፕ ማምጣት አለብን አሉ። እንግዲህ ዋን ማን ሊደርሺፕ ወይም ስትሮንግ ማን ሊደርሺፕ የሚለው እንደ ቴድሮስ ወይንም ደግሞ እንደ አሌክሳንደር ዘግሬት፣ እንደ ቄሳር፣ እንደ መንግስቱ ኃይለማርያም አይነት የመሳሰሉት ሊደርሺፖች ችግር አለባቸው። እንግዲህ ችግር አለባቸው ስንልም አንዳንድ ጊዜ ስታቢሊቲ ይሰጣሉ፣ አንዳንድ ጊዜ ስቴብል የሆኑ ሎንግ ተርም ስታቢሊቲ ይሰጣሉ። ግን ያ የተረጋጋ አመራር ለምሳሌ የረጅም ጊዜ አመራር እንዲኖር ያደርጋሉ፣ ኪዮስ አይፈጥሩም የሚሉት ነገሮች አሉ። ግን ውስጡ ችግር እያበቀለ የመንግስትም የሆነ የፖለቲካል ድርጅቱ ውስጡ እየተበላ በመስጥ እንደሚበላ እየተበላ መጨረሻ ላይ በማይሆን ሁኔታ ላይ ተገርስሶ ይወድቃል። በሚወድቅበት ሰዓት ይሄ ዋን ማን ሊደርሺፕ ብዙ ጊዜ ሌሎች አመራሮች እንዲመጡ አያደርግም።
ሌሎች አመራሮች እንዲመጡ አያደርግም። ስለዚህ ሌሎች አመራሮች እንዲመጡ ስለማያደርግ በፖለቲካውም ሆነ በመንግስት አመራር ላይ ቀውስ ነው የሚፈጥረው። ለምሳሌ አሁን የእንትናን መውሰድ እንችላለን፣ የመለስ ዜናዊ መውሰድ እንችላለን። ስትሮንግ ማን ስለሆነ እሱ ብቻ ስለሚመራ እሱ ከሞተ በኋላ እሱን ለመተካት የነበረው ሁኔታና ያንን ለማስተካከል የሄዱበት ብዙ ነገር ለምሳሌ የትግራይ እንትኖች በአንድ ሌሊት ወደ 11 ነው 17 ጀነራሎች የሾሙበት ፓወሩን ለመቆጣጠር የፈለጉበት አይነት ሁኔታ ነበርና እንዲህ አይነት ነገሮች የፓወር ቫኪዩም ይፈጥራሉ እና መንግስቱም ሲሄድ አገሪቱ በአንድ የፖለቲካ ድርጅት ተጣፋንታ ላይ እንድትወድቅ ያደረገበት ነበር። ምክንያቱም ሌሎችን ሊደርሺፖችን ጨርሷቸዋል እና ምንም እንኳን ለተወሰነ ጊዜ ስታቢሊቲ ቢሰጥም የመረጋጋት አይነት ነገር ቢሰጥም ዞሮ ዞሮ ይሄንን የተረዱት ቅድም ያልኩ ሰው የአሜሪካዊት አሁን ኮሌክቲቭ ይሄ በጋራ የሚለውን ነገር ለማለት ምንድነው አንደኛ እዚህ ላይ አንድ ላሰምርበት የሚፈልገው ነገር አለ። ምንድነው ላሰምርበት የሚፈልገው ኮሌክቲቭ ሊደርሺፕ ማለት ኖ ሊደርሺፕ ማለት አይደለም። እዚህ ላይ ልሰምርበት። ብዙ ጊዜ የጋራ አመራር ፈጠርክ ማለት አመራር የለህም ማለት አይደለም። አመራር አለ፣ ሲኦ አለ፣ ሊደርሺፕ አለ፣ ሊቀመንበሩ አለ፣ ፕሬዚዳንቱ አለ። ወደቨር ሹመት ሊኖረው ይችላል። ሊቀመንበር ሊባል ይችላል፣ ሰብሳቢ ሊባል ይችላል፣ ፕሬዚዳንት ሊባል ይችላል። ብቻ በካምፓኒም ደረጃ ስናየው ሲኦ ማናጀር ሊባል ይችላል። ግን አመራር አለ። ግን የአመራሩ ኃላፊነቱ ብቻውን አይደለም የሚይዘው። ዲሲዥን ሜከሩ በሱ ላይ ብቻ የተንጠለጠለ አይደለም ማለት ነው። እዚህ ላይ በደንብ እናስምርበት። ስለዚህ ምንድነው የሚመጣው? የጋራ ኃላፊነት ይመጣል። ለምሳሌ አሁን በአማራው በፋኖ ላይ የተመሰረቱ 13 ሰዎች አሉ። እነዚህ 13 ሰዎች የጋራ ኃላፊነት አለባቸው። ግን ከነሱ በላይ ኃላፊ የለም ማለት አይደለም። ኃላፊ አለ። ያ ኃላፊ ግን ቅድም እንዳልኩት ፓወሩን ሙሉ በሙሉ ኮንሰንትሬት በእጁ ላይ ያስገባ አይደለም እና ኃላፊነቱ የጋራ ነው። 13ቱ ሰዎች በተሰጣቸው የስራ ድርሻ ኃላፊነታቸውን ይወስዳሉ። እዚህ ላይ የምንጠቅሳቸው በጣም ቁልፍ የሆኑ ኮንሴፕቶች አሉና በጣም ግልጽ እንዲሆን እንፈልጋለን። ስለዚህ አለቃ አለ፣ አብሮት የሚሰሩ ደግሞ የየዲፓርትመንቱ ኃላፊዎች አሉ። ለምሳሌ 13ቱን ባንዘረዝር ለምሳሌ የዘመቻ መምሪያ ኃላፊ ሊኖር ይችላል፣ የፋይናንስ መምሪያ ኃላፊ ሊኖር ይችላል፣ የሎጂስቲክ መምሪያ ኃላፊ ሊኖር ይችላል፣ የማህበራዊ ጉዳይ ኃላፊ ሊኖር ይችላል፣ የትምህርትና የጤና ኃላፊ ሊኖር ይችላል ወዘተ። እነዚህ ኃላፊዎች የተሰጣቸውን ኃላፊነት ያለ ትልቁ አመራር ያለ ሊቀመንበሩ ወይንም ደግሞ ያለ ሰብሳቢው አመራር ይወጣሉ ማለት የራሳቸው ኦቶኖሚ አላቸው ማለት የድርጅቱ አሁን እዚህ ላይ አንድ ድርጅት ሁሉ ጊዜ የሚባለው ቪዥን ኦብጀክቲቭስ ኤንድ ጎልስ የምንላቸው ነገሮች አሉ። ራዕይ ይኖረዋል፣ ዓላማ ይኖረዋል፣ ግብ ይኖረዋል። በዚህ ግብ ዙሪያ ነው እነዚህ 13ቱ ሰዎች የሚሰባሰቡ። ስራቸውንም የሚሰሩት በእነዚህ ግቦች ዙሪያ ነው። ተግባባን? ለምሳሌ የአማራ ፋኖ ትግል የአማራን ጠላቶች የሆኑትን ማስወገድ ነው። በምን? በትጥቅ ትግል። ስለዚህ እነዚህ 13ቱ ሰዎች ዓላማቸው ግባቸው አብይን አስወግዶ በኢትዮጵያ ውስጥ የዲሞክራቲክ ስርዓት መገንባት ነው። ለዛ ነው የሚታገሉ። በዚህ ግብ ዙሪያ ነው እነዚህ 13 ስብስቦች የተሰጣቸውን የሥራ ድርሻ ይዘው የሚንቀሳቀሱ። ነገር ግን የተሰጣቸውን የሥራ ድርሻ አንተ ገሌ በዚህ ይሄንን አድርገው፣ አንተ ደግሞ እንደዚህ አድርገው እያለ ሊቀመንበሩ ወይንም ሰብሳቢው አይነግረውም፣ አይቆጣጠረውም። ምክንያቱም ኃላፊነቱ ተሰፍሮ ተሰጥቶታል፣ ተለክቶ ተሰጥቶታል። ስለዚህ ሪስፖንሲቢሊቲን በጋራ የመወጣት ነገር። ከዛ በኋላ ደግሞ ዲስትሪቢዩሽን ኦፍ ፓወር የምንለው የስልጣንን
የማጋራት ሁኔታ ነው። በዛ ውስጥ ያሉት ዝም ብሎ ሹመኛ አሁን ለምሳሌ የአብይን እንውሰድና የአብይ ሹመኞች የይስሙላ ሹመኞች ናቸው። ሚኒስትር በለው የክልል አስተዳደር በለው የአብይን ድምፅ እየሰሙ የአብይን በረካ እየሰሙ የአብይን ፊት እያዩ ነው የሚሰሩት። የራሳቸው ስልጣን የላቸውም። ራሳቸው የፈለጉትን ነገር ኤክስኪዩት ማድረግ አይችሉም። ፓወራቸው አውቶሪቲያቸው በጣም ውስን ነው። አየህ ልዩነቱ እዛ ላይ ነው። በዚህ በኮሌክቲቭ ሊደርሽፕ ግን አውቶሪቲው ግን በእጁ ለምሳሌ ሎጂስቲክ ውስጥ ያለው ዘመቻ መምሪያ በእጁ ውስጥ ነው ያለው። እሱም በኋላ እንመጣበታለን። ይሄ በደማ መታየት ስላለበት ከዛ በኋላ አብሮ የመስራት ይሄ ኮላቦሬቲቭ ፕሮሰስ የምንለው በጋራ የመስራት ይኖራል። እነዚህ 13 ሰዎች በሲስተር የጋራ ስብስብ የተባሉ ሰዎች በተሰጣቸው ኃላፊነት ሲሰሩ ያንን ኃላፊነታቸው እንዴት መቼ እንደተወጡ በምን መንገድ እንደተወጡ ለማን እንደተወጡ ምን ችግር እንዳጋጠማቸው ምን ስኬት እንዳመጡ በጋራ በአንድ ጥላ ስር ይወያያሉ፣ ይነጋገራሉ። ኃላፊነት አለህ ማለት እንደፈለከው ሂድ ማለት ሳይሆን በተሰጠ ቪዥን ኦብጀክቲቭስ ኤንድ ጎልስ መሰረት ያንን ኤክስኪዩት አርጋሃል ወይ? ከዛ ውጭ አይደለም። within that scope ነው የሚሄደው። በዛ በታጠረበት ሁኔታ ነው የሚሄደው። ስለዚህ ያንን ኮላቦሬቲቭ ፕሮሰስ ነው የምታደርገው። ለምሳሌ የፋይናንስ ዲፓርትመንቱ ወይንም ለምሳሌ የሰው ኃይል ዲፓርትመንቱ ከዘመቻ መምሪያው ጋር አንድ ጋር ይተባበራል። በዚህ ቦታ በዚህ ቀጠና በዚህ ቦታ ይሄን ያህል ሰው ያስፈልገኛል መድብልኝ ስለው አይ እኔ ስልጣን ስላለኝ አልመድብልህም አይደለም የሚለው። አላማቸው አንድ ስለሆነ ምን ያህል ሰው ያስፈልጋል፣ ምን ያህል ትጥቅ ያስፈልጋል፣ ምን ያህል ስንቅ ያስፈልጋል ብለው እነዚህ ሁሉ ተባብረው ለዛ ለሚያስፈልገው ሚሽን አስተዋጽኦና ኃላፊነት ያደርጋሉ ማለት ነው። ከዛ በኋላ አንዱ የሚመጣ ማቹዋል አካውንታቢሊቲ የጋራ ኃላፊነት። በዚህ ጋር አሁን ለምሳሌ በስልጣን ላይ ስትመጣ ብዙ ጊዜ አሁን ብዙ ጊዜ በአምባገነን የሆኑ ወይንም ደግሞ ማን ፓወር በሆኑ ሰዎች ላይ ይሄ ዋን ኦቶሪቲ ባላቸው ሰዎች ዞሮ ጣታችንን የምንቆጥረው እሱ ነው። አብይ ነው ይሄን ያደረገው፣ መንግስቱ ኃይለማርያም ነው ይሄንን ያደረገው፣ እገሌ ነው ይሄንን ያደረገው፣ መለስ ዜናዊ ነው ይሄንን ያደረገው እንላለን። ይሄ ምንድነው? ሁሉ ነገር በእጁ ላይ ስለሆነ ነው። ግን ይሄኛው ግን አካውንተብል ናቸው። ሁሉም የጋራ አካውንተብል ናቸው። ይሄንን ያደረጉት እነዚህ 13 ሰዎች ተወያይተው ነው፣ ተስማምተው ነው፣ በጋራ አቅደው ነው። ስለዚህ አካውንታቢሊቲው በሙሉ የሶስቱ ሰዎች ናቸው፣ የአንድ ሰው ሊሆናቸው። ከዛ በኋላ የምናመጣው ኢንተርዲፔንደንሲ በውስጣቸው እርስ በርሳቸው የመደጋገፍ የመተጋገዝን የሚያመጣ ነው። ማለት ለምሳሌ አሁን አምባገነን የሆኑ መሪዎች እንዲህ አይነት ነገር አለው፣ ዲቫይድ ኤንድ ሩል ነው የሚያደርጉት ሚኒስትሮቻቸውን ራሳቸውን ማለት ነው። በጋራ እርስ በርሳቸው የሚተጋገዙበት ነገር የለም። እንደውም አንዱ ሚኒስትር አንዱን ጥሎ ለማለፍ፣ አንዱ ሹመኛ አንዱን ጥሎ ለማለፍ የሚያደርጉበት ትግል ውስጥ ነው እነዚህ የዋን ማን ሾው ወይንም ደግሞ በአንድ አምባገነን መሪዎች ትራይቭ የሚያደርጉትንም የሚቆዩት። አሁን የመጨረሻው እዚህ ላይ ላሰሉ የምፈልገው በዚህ ኮሌክቲቭ ሊደርሺፕ ሲቹዌሽናል ሊደርሺፕ የምንለውን ፊሎሶፊ ነው የምናገኘው። አሁን ሲቹዌሽናል ሊደርሺፕ በምንልበት ሰዓት አንድ እርምጃ ሲወሰድ ኃላፊነት የተሰጠው ሰው ከበላይ አለቃው ትዕዛዝ ሳይጠብቅ በፊት ለፊቱ ያለውን ችግር ከድርጅቱ ዓላማ ራይ ግብ ጋር ሳይጣረስ ኤክስኪዩት ያደርጋል። ይሄ ኮሌክቲቭ የሆኑ ሊደርሺፖች በጋራ ሪስፔክት የሚያደርጉት ነገር ነው ማለት ነው። ለምን አደረክ አለ ስተትም ቢፈጠር ማለት ነው። ለምሳሌ ልበል አንድ ቦታ ላይ ያለ አመራር አንድ የክፍለ ጦር አመራር አስቸጋሪ ሁኔታ ውስጥ ይጠብቃል፣ ይገጥመዋል።
ያንን አስቸጋሪ ሁኔታ ለመወጣት እዛው ባለው ሪሶርስ የሰው ኃይል ማቴሪያል ችግሩን ይፈታል። እሱ የሚጠበቅበት ሪፖርት ማድረግ ብቻ እንጂ የአለቃው አድርግ አታድርግ ብሎ እስኪወስንለት አይጠብቅም። that's what we call it situational leadership። በዛ ወቅት ላይ ለተፈጠረው ችግር መልስ ይሰጣል። ያ መልስ የሰጠው ደግሞ የጋራ ይሆናል። ስተቱም ድሉም የጋራ ነው ማለት ነው። አሁን ኮሌክቲቭ ሊደርሺፕ ማለት ይሄ ነው። ነገር ግን ኮሌክቲቭ ሊደርሺፕ ስንል አመራር አይመረጥም ማለት አይደለም። በጣም ሮንግ የሆነ ኮንሴፕት አሁን ይሄ በቋራው ላይ ያየሁት ምንድነው አንድ አመራር መምረጥ አልቻሉም የሚል ነው። መሪ መኖር አለበት። ልዩነቱ መሪው 100% ስልጣን አይቆጣጠርም ነው። ስልጣን ዲስፐርስ ነው፣ በሁሉም ዘንድ ነው ያለው። ኃላፊነት በሁሉም ዘንድ ነው ያለው። ተጠያቂነት በሁሉም ዘንድ ነው ያለው። እና በዚህ በቋራው ላይ እንደ ድክመት አድርጌ የምወስደው ወይንም ደግሞ እንደ መሻሻልም ብዬ የምወስደው መሪ መመረጥ አለበት። መሪ ሲመረጥ ግን መሪው ፈላጭ፣ ቆራጭ፣ አዛዥ፣ ናዛዥ አይደለም። መሪው ጉባኤዎችን የሚያስተባብር የሁሉንም ኮሌክቲቭ የሆኑ ስራዎችን በአንድ ጋር በመድረክ ላይ የሚያወያይ ዲሞክራቲክ በሆነ መንገድ ስራዎች እንዲሰሩ ነው። ለምሳሌ አንዳንድ ጊዜ 13ቱ ተሰብስበው ውሳኔ መወሰን ያስፈልጋቸዋል። ውሳኔው የሚወሰነው በመሪው አይደለም፣ በ13ቱ ሰዎች ድምጽ ነው። እዚህ ነው ልዩነቱ። በሌላ ቢሆን ኖሮ ጠቅላይ እዛ የተባለው ሹመት ያለው ግለሰብ በዚህ በኩል እንድትሄዱ ታዛችኋል የሚል ደብዳቤ ነው የሚጽፈው። ታዛችኋል አይደለም። ልዩነቱ የሚመጣው እዚህ ላይ ነው። ኮሌክቲቭ ምክር ቤቱ በወሰነው መሰረት በዚህ ዘመቻ ላይ ይሄንን ነገር እናደርጋለን፣ በዚህ ቦታ ላይ ይሄን ያህል እናደርጋለን። ለምሳሌ 13ቱ ሰዎች ውስጥ ቢያንስ ለምሳሌ 8ቱ ወይንም 9ኙ በአብላጫ ድምጽ የወሰኑት ውሳኔ በተግባር ይተረጎማል። ከዛ ውስጥ 4ቱ ወይንም 3ቱ ያልወሰኑት በዛ መመሪያ መሰረት ይገዛሉ ማለት። this is the concept። በዋን ማን ሊደርሺፕ ከሆነ ያ ኮንሴፕቱ ያቺ ስላለሽ ለምሳሌ ኤክስ የተባለውን ሰው ብንመርጠው ኤክስ የተባለው ምርጫ ሲፈልግ ይሾማል፣ ሲፈልግ ይሽራል፣ ሲፈልግ ያዘምታል፣ ሲያስፈልግ ደግሞ ያስቆማል፣ ሲለው ያስኬዳል አይነት ነገር ነው። ያ ነው የሚቆመው። ያንን ባህሪ ተለውጥና ኖ ያ አንተ መሪያችን ነህ፣ አንተ አለቃችን ነህ፣ ግን ውሳኔያችንን የምንወስነው በጋራ ነው። አንደኛ። ሁለተኛ ውሳኔዎች ሲወሰኑ ለምሳሌ ቅድም ያልኩ ሲቹዌሽናል ሊደርሺፕ ያልኩት ቦታ ላይ አንድ ሰው መስራት ያለበትን ነገር መስራት ካለበት ያለቃውን ትዕዛዝ አይጠብቅም። አስሎንጋስ በዛ ስኮፕ ውስጥ ወይንም ደግሞ በዛ በዓላማና በግቡ በሙሉ በርዕዮተ ዓለም በዲሲፕሊኑ በሙሉ ውስጥ እስካለ ድረስ ማለት ነው። ይሄ ነው በሁለቱ መካከል ያለው ልዩነት። ይሄንን ነገር በትክክል ካወቅን ኮሌክቲቭ ሊደርሺፕ ዲሞክራቲክ ነው፣ ኢፌክቲቭሊ ሊሰራ ይችላል። በተለይ የተለያየ እሳቤ ያላቸው ዓላማቸው አንድ ቢሆንም የተለያየ መንገድ ያላቸውን ሰዎች በጋራ ሊያመጣ የሚችል ሊያነጋግር የሚችል ነው እና ብዙ ጊዜ የምጠቅሰው ነገር አለ። ነብዩ መሐመድ ፒስ አፖን ሂም ይባላል። በአረብኛ ሰላም ይሆን ይላል ሲጠሩ ነብዩ መሐመድ ምን ይላሉ? አንድ ቦታ ላይ ይላሉ የተባለው የሰማው አሁን በዚህ በኮሌክቲቭ ሊደርሺፕ ላይ ብንወያይ መጀመሪያ የሚባለው በጋራ የሚያስማማን ነገር ምንድነው? መጀመሪያ በሱ ላይ እንስማማ። ለምሳሌ 13ቱ አመራሮች በምስራቅ በኩል የመጣው ጠላት ኃይል መመታት አለበት ብለው ያምናሉ፣ የጠላት ኃይል ስለሆነ። ስለዚህ 13ቱ መጀመሪያ የሚስማሙት መመታት አለበት የሚለው ላይ ተስማምተዋል። እንዴት መመታት አለበት የሚለው በጦርነት መሸነፍ አለበት የሚለው ሊስማሙ ይችላል።
ከዛ በኋላ ጥቃቅን ነገሮች ምን ያህል ሰው ያስፈልጋል፣ ምን ያህል ሞርታር ያስፈልገናል፣ ምን ያህል መትረየስ ያስፈልገናል፣ ምን ያህል ስለላ ስራ ያስፈልገናል፣ ምን ያህል ጊዜ ያስፈልገናል የሚሉት ናሮ ዳውን እያረጉ የሚስማሙበትን ነገር አጉልተው የማይስማሙበትን ነገር እዛ ላይ ነው የሚወያዩት። ለምሳሌ አንዱ ይነሳና የተራራው አቀማመጥ እኔ አውቀዋለሁ፣ በትውልዴ በምንደ እዚያ ያደኩ ነኝ፣ ወንዙ በዚህ ነው፣ ተራራው በዚህ ነው፣ እንዲህ ስለሆነ የደረሰኝ መስረጃ እንዲህ ስለሆነ ይሄ ነው ሊል ይችላል። ሌላው ይችላል ግድ የለም የኛ ወታደሮች ጀግኖች ናቸው፣ አንበሶች ናቸው፣ ኮማንዶች አሉን፣ ይሄውን ማለፍ ይችላሉ ሊሉ ይችላሉ። እነዚህ ነገሮች በማጥበብ መጨረሻ ላይ ኮምፕሮማይዝ በማድረግ የጋራ ውሳኔ ይወስናሉ። ከዛ በኋላ ውሳኔው አንብሬከብል ነው፣ አይሰበርም። በጋራ ነው የወሰኑት። ድሉም የነሱ ነው፣ ሽንፈቱም የነሱ ነው። that's what we call it collective leadership። በዚህ ላይ ሸርማኑ ሮል አለው። ሮሉ ምንድነው? የጋራ ሐሳቦችን በማምጣት በቀኝ በኩል እንዲህ ተብሏል፣ በበኩል እንዲህ ተብሏል፣ በመሃል ላይ ተብሏል፣ ይሄን ነገር ልንስማማ ይችላል፣ ይሄ ነገር ይቀራናል፣ ይሄን ነገር ብናስተካክል ምን ይመስላችኋል የማለት የማስማማት የማግባባት የማወያየት ስራ ይሰራል ማለት ነው እንጂ እጁን አውጥቶ እኔ ብያለሁ ጦርነት ይላል፣ ጦርነት ያለበለዛ እስር ቤት ትገባለህ፣ እንደ መንግስቱ ኃይለማርያም ሹመትን ቆርጣለሁ ሻንዳን እንትን የሚል አይኖርም። this is በጣም ትልቁ ዲፈረንስ እዚህ ላይ ነው። ዲሞክራቲክ የሆነ በጋራ ስምምነት ላይ ተሰራ ኮሌክቲቭ ሊደርሺፕ የምንለው ስለዚህ ነው። ስለዚህ አመራር መምረጥ አለባቸው። አመራርም ሲመጡ ለምሳሌ ኤክስ አይሆንም፣ ዋይ አይሆንም፣ ዜድ ይሆናል፣ ደብሊው ይሆናል ሲሉ እነዚህ ሰዎች የሚሆኑበትን መንገድ የማይሆኑበትን መንገድ ተጨባጭ ከሆነ ሁኔታ ጋር በማስረዳት የራሳቸውን ውሳኔ በጋራ ይፈጥራሉ ማለት ነው። አዘንደው ዘኔ መሪ ይኖራል። እያንዳንዱ ሰው መሪም ነው ተመሪም ነው። ይሄ ነው ኮሌክቲቭ ሊደርሺፕ ማለት ነው።